ሰላም ውዴ ቻናሌ ቤተሰቦች ለዛሬ ደግሞ ይዤላችሁ የመጣሁት ካርታል ለዳሪያ አገር ለቆ ሊሄድ እንደሆነ በነገራት ጊዜ ዳሪያ ግን ልቧ ተሰብሮ ጥሏት እንዳይሄድ ብትማጸነውም ካርታል ግን በጣም እንደሚወዳትና መሄድም እንዳለበት ይነግራታል። በመጨረሻም ዳሪያ ወደ ሩቺያን ጋር ሄዳ ካርታል አገር ለቆ ሊሄድ እንደሆነና እንድታስቆመው ትነግራታለች። ሩቺያንም ይሄንን እንዴት እንዳወቀች በመጨረሻም ከካርታል ጋር ግንኙነት እንዳላቸው እንደምትጠረጥር ወደ ካርታል ጋር ሄዳም ለዓመታት መቃብሩን ሳይቀር እየፈለገች እንደነበር አሁን ስላገኘችው ደስተኛ እንደሆነችና ጥሏት እንዳይሄድ እያለቀሰች በእንባ ተማጸነችው። እነዚህንና ሌሎችንም ክፍሎች ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ዳሪያ ወደ ካርታል ቤት ትመጣለች። በጣም ናፈቀኝ እያለችም ጥምጥም ትልበታለች። ዳሪያ ባክሽ ወደ ውስጥ እንግባ። ካርታል ንገረኝ፣ ምንድነው የተፈጠረው? ይኸውልሽ ዳሪያ እንደዚህ መቀጠል አንችልም። ትላንትና ማታ ከተፈጠረው ነገር በኋላ እንደዚህ ነው የምታወራው? ካርታል ባክሽን ዳሪያ፣ ታዲያ ለምንድነው ከኔ መራቅ የፈለግከው? ይኸውልሽ ዳሪያ በቃ እንድታዝኝ አልፈልግም። እንዳዝን የማትፈልግ ከሆነ እንደዚህ እየተናገርክ አታስከፋኝ። ይኸውልሽ ዳሪያ ነገሮቹን የማናልፍባቸው ደረጃ ላይ ደርሰናል። ለመሄድ ወስኛለሁ። ልትሄድ ነው ካርታል? እኔን ጥለኸኝ ልትሄድ ነው? እንደዛ አይደለም ማለቴ በቃ እንደዚህ ቢሆን የተሻለ ነው የሚሆነው። ይሄንን የማደርገውም ላድናን ብዬ ነው። ንገረኝ እስኪ ካርታል፣ እኔ ምን እሆናለሁ? ይኸውልሽ ዳሪያ በደንብ አድርገሽ አዳምጪኝ። ሁሌም ቢሆን እኔ ስላንቺ አስባለሁ። እዚህ ልቤ ውስጥ ጽፌሻለሁ። ተመልከጪ። በተነፈስኩኝ ቁጥር ፊትሽ አይኔ ላይ ይመጣብኛል። ይሄንን ቅን የሆነውን ፍቅርሽን መቼም ቢሆን አረሰውም። በጣም ነው የምወድሽ። እንደዛ ከሆነ ለምን ትሄዳለህ ካርታል? ለምን? ምክንያቱም ከዚህ በኋላ እዚህ መቆየት አልችልም። ለእህትሽና ለሶመር ደስታ ሲባል ከዚህ መሄድ አለብኝ። ቆይ ምን ማለት ነው? ሁልጊዜ እህቴ ነች እንዴ? አሁንም ቢሆን ስለሷ ነው የምትጨነቀው? በጣም ትገርማለህ። ይኸውልሽ ዳሪያ ስለ እህትሽ አይደለም፣ በደንብ አድርገሽ አዳምጪኝ። ይሄንን ነገር ለዳፍኒም ሲባል ማድረግ አለብኝ። ከወላጆቿ ጋር ደስተኛ ቤተሰብ እንዲኖራት እፈልጋለሁ። የወይዘሮ ሩቺያን ጉዳይም አለ። እሷ እንደ ልጇ ተቀበለች፣ ልጇ ብላ ጠራችኝ። ነገር ግን በባሏና በልጇ መካከል ገብቼ በጭራሽ የሷንም ደስታ ማበላሸት አልፈልግም። ለኔ ያደረገችልኝ ነገር ትልቅ ነው። ከማንም ሰው ሳትደብቅ እኔን ይፋ ወጣችኝ እያለም እንባው ይፈሳል። ዳሪያ አልሰማሻትም እንዴ? ልጅ እኮ ብላን የጠራችኝ በሰው ሁሉ መሃል። ይሄንን ቃል በህይወቴ አንዴ ከእናቴ ሰማሁት። ይሄንን አረፍተ ነገር ለመስማት ህይወቴ ሙሉ ስጠብቀው ነበረ። እናም ያቺ ሴት ይሄንን አድርጋልኛለች። በህይወቴ ውስጥ በጣም አስደሳችው ጊዜ ነበረ። ልክ ነህ እኮ ወይዘሮ ሩቺያን በጣም ትወድሃለች። አሁን ሁሉም ሰው ደስተኛ ይሆናል። እናትና ልጅም ትሆናላችሁ። አሁን ሁሉም ነገር ተስተካክሏል። እህቴና ወንድሜ ሶመርም እርስ በራሳቸው በጣም ይዋደዳሉ። ይኸውልሽ ዳሪያ የእነሱ ጉዳይ አይደለም። አንቺን አልገባሽም። በቃ እኔ ከዚህ መሄድ አለብኝ። ይሄ ነገር መሆን አለበት። ዳሪያ ንዴቷ እየጨመረም እየገፈተረችው ሂድ ትለዋለች። ሂድ እንጂ ከዚህ ውጣ፣ ሂድ ብያለሁ። እንደውም አልወድህም። እባክሽ ተረጋጊ። ሂድልኝ፣ ልቀቀኝ፣ አልወድህም ብያለሁ። ዳሪያ እባክሽ ተረጋጊ። ቀለበቱም እየወለቀ ወደ መሬት ላይ ይወድቃል። በሌላ በኩል ቱርካን ሁሉም ሰው የተስተናገደበትን ጠረጴዛ ለማስተካከል እየሞከረች ነው። ሶመርም ወደ ቱርካን ጋር መጥቶ ማገዝ ይጀምራል። ታውቃለህ ሶመር፣ ይህንን ጠረጴዛ ስናዘጋጀው ብዙ ነገር አቅደን ነበረ። ደስተኛ ምግብ እንመገባለን ብለን አስበን ነበር። እናቴ ዓላማዋን ባትስት ኖሮ እንደዛ ይሆን ነበረ። ቱርካን ቀርበህ ብታናግራት ኖሮ ከዚህ የተሻለ ይሆን ነበረ። አልገባኝም ቱርካን። አባት ገና ከእስር ቤት መውጣቱ ነው። አባቴ ወዛር ስለምንም ነገር አያውቅም ነበር። በሁሉም ነገር ተደናገጠ፣ ግራ ተጋባ። ማለት አባትህን እሱን ለብቻው ልታናግረው ይገባ ነበር። ነገር ግን አሁንም ቢሆን እሷን ጥፋተኛ ነች እያልኩኝ አይደለም። አንተም ብትሆን ደግሞ ደስተኛ ልትሆን ይገባ ነበረ። ምን አርግ እያልሽኝ ያለሽው? ልጄ ነው ብላ በአደባባይ ስትናገር ተነስቼ ማቀፍ ነበረብኝ እንዴ? አዎ ከወይዘሮ ሩቺያን ጎን ልትቆም ይገባ ነበረ። አንተ እኮ የሷ ልጅ ነህ። ደስታዋንም ሆነ ሀዘኗን የምትካፈላት አንተ ነህ። ነገር ግን ካርታልን ችላ በማለት እናትህን አሳዝናታል። በመጨረሻም ሶመር ተናዶባት ጥሏት ይሄዳል። ቱርካን ወደ ውስጥ ገብታም ከሶመር ጋር መጨቃጨቃቸውን ቀጠሉ። በመጨረሻም ዳሪያ በር ሄዳ ታንኳኳለች። ቱርካንም ሄዳ በሩን ከፈተችው። ዳሪያ አንቺ ነሽ እንዴ? ምንድነው ፊትሽ? የሆነ ነገር ተፈጠረ እንዴ? ወይዘሮ ሩቺያንን ማናገር ፈልጌ ነበር። ቤት ነች? ዳሪያ ምን እንደተፈጠረ ንገሪኝ። ፊትሽ ያለቀሰ ይመስላል። የምን ለቅሶ ነው የምታወሪው እህቴ? አላርጂክ ተነስቶ ነው፣ ሌላ ነገር የለም። ወይዘሮ ሩቺያንን ማናገር ፈልጌ ነበረ። ሩቺያንም ትመጣለች። አዎ ማውራት እንችላለን። ነይ የኔ ልጅ ወደ ውስጥ ግቢ። አይ በአትክልት ስፍራው ውስጥ ብናወራ ይሻላል። ዳሪያ ንገሪኝ፣ የሆነ ነገር ተፈጥሯል? ቱርካን ምን ማለትሽ ነው? ልጅቷ እኔን ልታናግር ነው የፈለገችው። እሺ ዳሪያ ውዴ፣ አሁኑኑ ልብስ ደርቤ እመጣለሁ። ሩቺያን ልብስ ደርባ ስትወጣም ሶመር ይጠይቃል። ምን እየተፈጠረ ነው? አላውቅም ሶመር። ሩቺያን ዳሪያ ጋር እንደደረሰችም
ዳሪያ ማልቀስ ትጀምራለች። ምን ማለት ነው ልጄ? አላርጂክ ወይም ደግሞ ጉንፋን የለብሽም? አሁንም ቢሆን እያለቀስሽን ያለሽው ለምን እንደምታለቅሽው? ዳሪያም እያለቀሰች ትናገራለች። ካርታል ምን ሆነ? እባክሽን ወይዘሮ ሩቺያን አስቆሚው። ከየትንም አስቆመው። ለምንድነው ግልጽ አድርገሽ የማትናገሪው? ምንድነው የተፈጠረው? ቱርካንም የተፈጠረውን ነገር ለማወቅ በመስኮት ተደብቃ እየተመለከተች ነው። ወይዘሮ ሩቺያን ተመልሶ ወደማይመጣበት ቦታ ሊሄድ ነው። እባክሽን እንደዚህ እንዲሆን አትፍቀጅ ወይዘሮ ሩቺያን። ሩቺያን የዳሪያን ማልቀስ እየተመለከተችም ትጠይቃለች። እና ለዚህ ነው የምታለቅሽው ዳሪያ? ካርታል ሊሄድ ስለሆነ ነው የምታለቅሽው? ንገሪኝ እንጂ። ዳሪያም ትደነግጣለች። ሊሄድ እንደሆነ በምን አወቅሽ? ከሱ ጋር እንዴት ተነጋገርሽ? ንገሪኝ እንጂ። እባክሽን ወይዘሮ ሩቺያን ስለዚህ ነገር ምንም አትጠይቂኝ። ንገሪኝ ዳሪያ፣ ከካርታል ጋር ምን እያደረግሽ ነው ያለሽው? አይኔን እያየሽ መልሽልኝ። ምንድነው ነገሩ? በጣም እያለቀስሽ ነው ያለሽው እኮ። የካርታል ከዚህ መሄድ በጣም አበሳጭቶሻል እና ደግሞ እያለቀሰሽ ነው። ዳሪያ ግንፍል እያለባት ስታለቅስም ሩቺያን የጠረጠረችው ነገር እውነት እንደሆነ ገባት። ውይ በጣም ነው የሚገርመው፣ በጣም ይገርማል። ዳሪያ እያለቀሰችም ጥላት ትሄዳለች። ሩቺያንም በሆነው ነገር እጇን አፏ ላይ ትጭናለች። ቱርካን እየተፈጠረ ያለውን ነገር ሁሉ በመስኮት እየተከታተለች ነበር። ሩቺያንም ቱርካንን ተመለከተቻት። ወይዘሮ ሩቺያን ንገሪኝ እስኪ ዳሪያ ምን አለች? ትልቅ ጉዳይ አይደለም፣ ነገር ግን እያለቀሰች ነበር እኮ። በጣም ትገርሚያለሽ ቱርካን፣ መስኮት ላይና በር ላይ እየተለጠፍሽ የማዳመጥ ልምዶችንም እያመጣሽ ነው ያለሽው። ነገር ግን እባክሽ እንደዚህ አይነት ነገሮችን አታድርጊ። ለማንኛውም አሁን ልሄድ ነው። ሶመርም ወደ ቱርካን ጋር እየመጣ ይናገራል። እማዬ ወዴትም ብትሄድ ብቻዋን መተው አልችልም፣ ምክንያቱም አሁን የአድናን የሚባል ሰውዬ የት እንዳለ እንኳን አይታወቅም። ስለዚህ ታክሲ ውስጥ ጠብቃታለሁ። በሌላ በኩል ዳሪያ ወደ ባህር ዳርቻው ላይ ሄዳ ካርታል የተናገረውን ነገር እያስታወሰች ለብቻዋ እያለቀሰች ነው። በሌላ በኩል ሰርዳርና ዶኑሽ ኤፌን ይዘው ወደ ሳሎን ይመጣሉ። ሁሉም ተሰብስቦ ነበርና ኤፌም አያቱን አቅፎ ወደ ክፍሉ ይሄዳል። ሰርዳርም ይናገራል። ሳዲቅ አባቴ ላናግር ፈልጌ ነበር። ስለምንድን ነው የምታናግረኝ? ስለ ዶኑሽና ስለኔ ማለቴ ስለ ጋብቻችን። እንደዛ ከሆነ ነገ ወደ ፖስታ ቤት ትደውልልኝና ትመጣና እዛ እንነጋገራለን። እሺ ሳዲቅ አባቴ አሁን መሄድ አለብኝ። እነሱ በሚወጡበት ጊዜ ነዛሃት መታ ትናገራለች። ወንድሜ አሁን ወደ ገበያ መሄድ አለብኝ፣ ምክንያቱም የተለያዩ ነገሮች አልቀዋል። ፋቲ ደግሞ የለም። ስለዚህ ዝርዝሮችን አዘጋጅ እህቴ። ሙግጂያንም ስልክ ካወራች በኋላ ተከፍታ ትመጣለች። ጠበቃውን የደወለው አቃቢ ሕጉ የስር ማዘዣ አውጥቷል። ሳዲቅም እህቱ ነዛሃትን እንድትሄድ በምልክት ከነገራት በኋላ ወደ ሙግጂያን ይጠጋል። እባክሽን የኔ ውድ ሙግጂያን፣ አሁን ራሱ ላይ ያመጣውን ነገር ተመልከት። ሁሉም ነገር ተደራርቦበት ነው ያለው። የእውነት ሙግጂያን፣ ስለ ሁሉም ነገር በጣም አዝናለሁ። ነገር ግን እንደዚህ አይነት ነገር እንደሚሆን እየጠበቅን ነበር አይደለም እንዴ? ምክንያቱም በየአቅጣጫዎች የማይሆኑ ነገሮችን አደረገ። እሱ ውጭ የሚቆይ ከሆነ ሌላ ሰው ላይም ሆነ እራሱ ላይ ትልቅ ጉዳት ያደርሳል። ልክ ነህ ሳዲቅ፣ ሌላ ልጅ የለኝም እና ይሄ ነገር በመሆኑ ልቤ ታመመ። እስር ቤትም ቢገባ እኮ ታገኘዋለሽ። ምናልባት የእሱ መሸሻያው መንገድ እስር ቤት መግባቱ ሊሆን ይችላል። እባክሽን አታልቅሽ እያለም ወደ ራሱ አስጠግቶ ያቅፋታል። ደረቱ ላይ አስተኝቶ ባቀፋት ጊዜም ዶኑሽ ከክፍሏ ወጣ እያለች ይሄንን ነገር ትመለከታለች። በተመለከተችው ነገርም ደሟ ይፈላል። ሳዲቅም ዶኑሽ እንደተመለከተችው አየ። ዶኑሽም ተናዳ ትሄዳለች። በሌላ በኩል ሶመር በተናገረው መሰረት እናቱን የምትፈልገው ቦታ ላይ ያደርሳታል። ለዚህ ምን ታደርጊያለሽ እማዬ? ስራ አለብኝ ልጄ። ነገር ግን እማዬ እንደጨረስሽ እንድመጣልሽ እዚህ ምን እንደምትሰሪ ንገሪኝ። እዛ ፀጉር ቤት ነው የሚሄደው የኔ ልጅ። ፀጉር ቤት ነው የምትሄጂው? አዎ ፀጉር ቤት ነው የሚሄደው። በችኮላ ፀጉር ቤት ነው የምትሄጂው? ነገርኩ ልጄ። ላሩቺያንም ጥለው ትወርዳለች። ወዳለችው ፀጉር ቤት ስታመራም ሶመር መኪናውን እያሽከረከረ ይሄዳል። የሶመርን መሄድ የተመለከተችው ሩቺያን ወደ ኋላ ተመልሳ ታክሲ ትይዛለች። ወደ ቀኝ ንደው። በሌላ በኩል ካርታል ወደ ሶመር ጋር ደወለለት። አቤት ሶመር፣ መገናኘት የሚመች ከሆነ መገናኘት እፈልጋለሁ። ነገር ግን የምንነጋገርበት ነገር ያለ አይመስለኝም። አንድ የመጨረሻ ነገር አለን ሶመር፣ ስለ አድናን። እኛ ከተነጋገርን በኋላ ነገሮች ይለወጣሉ። እሺ እንደተመቸህ እንገናኛለን በቃ። በሌላ በኩል ነዛሃት ለሳዲቅና ለሙግጂያን ውጭ ላይ ወጥተው እየተናገረች ነው። የሚገዙ ነገሮችን አዘጋጅቻለሁ ወንድሜ። ሙግጂያንም ትናገራለች። አቶ ሳዲቅ፣ እኔ የመውጣት ፍላጎት አልነበረኝም፣ ባልወጣ ደስ ይለኝ ነበረ። ነገር ግን ወደ ባህር ዳርቻው እንሄድና ትንሽ ንፋስ እንቀበላለን። ወይዘሮ ሙግጂያን፣ ለአንቺ ጥሩ አየር መቀበሉ ጥሩ ነው። እዚህ ቤት ውስጥ ራስሽ ላይ ቆልፈሽ ነው ያለሽው። ሙግጂያንም በዚህ ተስማምተው በሚሄዱበት ጊዜ ዳሪያ እነሱ ጋር ትደርሳለች። ሁለቱም በማየቷ እየተናደደችም ትራመዳለች። ሳዲቅና ሙግጂያንን የተመለከቱ ጎረቤቶችም እነሱም ማሽሟጠጣቸውን ጀመሩ። በጣም የሚገርም እኮ ነው፣ የሞተ ሰው በቃ እንደሞተ ማለት ነው።
ከዛ ከቀናቶች በኋላ ይረሳል። ይሄንንም ዳሪያ ሰማች፣ በጣምም ትናደዳለች። ሳዲቅና ሙግጂያንን የተመለከቱ ሌሎች ጎረቤቶችም ይናገራሉ። የሞተ ሰው ተጎዳ። ያ ሁሉ ነገር ካለፈ በኋላ በዚህ እድሜ እንደዚህ መንዘላዘል። ዳሪያም ይሄንን እየሰማች የበለጠ ደሟ እየፈላ አባቷንና ሙግጂያንን እየተመለከተቻቸው ነው። ይኸውልሽ ወይዘሮ ሙግጂያን፣ ሁሉንም ሰው መስማት የለብሽም። ነገር ግን አቶ ሳዲቅ ጎረቤቶችህ አብረውህ ለዘላለም የኖሩ ናቸው እና አሁን የሚናገሩትን ነገር አሰማቸውም እንዴ? በእኔ ምክንያት ሰላምህን እንድታጣ አልፈልግም። ይኸውልሽ ወይዘሮ ሙግጂያን፣ አሁን ጊዜው እንዳልሆነ በደንብ አውቃለሁ። ነገር ግን ይሄንን የጋብቻ ሂደት በተሎ ብናፋጥነው ምን ይመስልሻል? ሰዎችም ከዚህ በላይ አፋቸውን እንዲከፍቱ አልፈልግም። በሌላ በኩል ካርታል በር በሚንኳኳበት ጊዜ በሩን ከፈተው። በር ላይ ያገኛት ግን ሩቺያንን ነበር። በጣም ይደነግጣል። ወይዘሮ ሩቺያን መግባት እችላለሁ? ነገር ግን ብዙም አልቆይም፣ የሆነ ቀጠሮ አለኝ፣ ልወጣ ነው። ዳሪያ እኔ ጋ መታ ነበረ። ነይ ወደ ውስጥ ግቢ። እየሰማውሽ ነው። ለመሄድ ወስንሃል? ይሄንን ነገር የነገረችሽ ዳሪያ ነች? አዎ እሷ ነች የነገረችኝ። የእውነት ነው? ልትሄድ ነው? አዎ እዚህ አንድ ስራ ነው ያለኝ። እሱን እንደጨረስኩኝ ወዲያውኑ ካይባ እሄዳለሁ። እኔ ከዚህ ከሄድኩኝ በኋላ አንቺም ትረጋጊያለሽ። ምን አልክ? ነገር ግን እኔ እንድትሄድ አልፈልግም። እንዴት ነው እርግጠኛ የሆንከው? በዚህ ቆይ፣ በቅርብ እንዳገኘውህ እያሰብኩኝ ደስተኛ ነበርኩኝ። አሁን ደግሞ እንደማጣህ እያሰብኩኝ ነው። ወይዘሮ ሩቺያን ቤተሰብሽ ፊት ላደረግሽልኝ ነገር በጣም አመሰግናለሁ። እዛ ጠረጴዛ ላይ ብትቆይመኝ ነበረ። ወዲያውኑ ባትሄድ ደስታዬ ነበር። አንተም እኔ እንደኮራሁብህ ብትኮራብኝ ኖሮ ደስ ይለኝ ነበር። ነገር ግን እኔ የዛ ጠረጴዛ አባል አይደለሁም። የቤተሰብ አባል መሆን እንደዛ አይደለም ወይዘሮ ሩቺያን። በተለይ ደግሞ እንደኔ ዘግይቶ የሚሆን ከሆነ ለኔ ያደረግሽው ነገር በደንብ ገብቶኛል። ለኔ ያደረግሽው ነገር በጣም በቂ ነው። በቂ ነው ነው የምትለው? አዎ ያን ያህል ታደርግልኛለሽ ብዬ አልጠበቅኩም ነበረ። ለእኔ አንዲት ቃል ብቻ በቂ ነበረች። ልጄ የምትለዋ ቃል። በዛች ቃል እኔ ከህይወት ጋር ታርቄያለሁኝ እያለም ካርታልም በው ይፈሳል። የእውነት ላደረግሽልኝ ነገር በጣም አመሰግናለሁ። እኔም ካንተ እናቴ የሚለውን ቃል መስማት እፈልጋለሁ። ለዚህ ሁሉ ዓመታት አንተን ጠብቄሃለሁ። ከዚህ በኋላም ቢሆን እስከ ህይወቴ ፍጻሜ ድረስ እጠብቅሃለሁ። ብቻ ግን ከዚህ አትሄድ እባክህ፣ እዚህ ሁን። ወይዘሮ ሩቺያን፣ እኔ ይሄንን ማድረጌ ለሁሉም ሰው የተሻለ ይሆናል። ንገረኝ እስኪ ስለ ቱርካንና ስለ ሶመር ትጨነቃለህ? እያለች እጇን ፊቱ ላይ በምታደርገው ጊዜም ወይዘሮ ሩቺያን እያለ እጇን ያነሰዋል። እባክሽን ውሳኔን ወስኛለሁኝ። ሩቺያን እያለቀሰችም ትናገራለች። እሺ መቼ ነው የምትሄደው? ብዙ ጊዜ አልቆይም፣ 1 ወይም 2 ቀን ብቻ ነው የምቆየው፣ ከዛ ሄዳለሁ። ሩቺያን ተስፋ እየቆረጠችም ቁጭ ትላለች። እነዚህ ሁሉ የናፍቆት ዓመታት በአንድ ቀን ሊቋጩ ነው። ካርታልም ሩቺያንም እንባቸው እየፈሰሰ ነው። ንገረኝ እስኪ ህልም አልመህ አታውቅም? እናቴን ካገኘኋት እቅፍ አድርጌ ስማታለሁ ብለህ አታስብም? ሩቺያን በጣም ስሜታዊ እየሆነችም ስቅስቅ እያለች እያለቀሰች ነው። ካርታል አጠገቧ ላይ በሚቀመጥበት ጊዜም ትናገራለች። ታውቃለህ፣ ብዙ ህልሞችን አልም ነበር። በህይወት ካለህ በህይወት ባገኝ ደስ ይለኝ ነበረ። ካልሆነ ደግሞ መቃብርህን እንኳን ማግኘት እፈልግ ነበር። ወደ መቃብርህ የመሄድ ህልም ነበረኝ። ይቅር በለኝ ብዬ ለመጮህ፣ አፈሩን እንኳን ለማቀፍ የቀዘቀዘው ይሞቃል ብዬ አስባለሁ። መቃብሩ ቦታ ላይ አበቦችን መትከል እንኳን አስብ ነበር። መቃብርህን በእንባዬ ማጠብ እፈልግ ነበረ። አየህ ልጅ፣ ይሄንን ሁሉ ነገር አልም ነበር። ነገር ግን ፈጣሪ ምን ይሳነዋል? አሁንም ቢሆን በህይወት አለህ። እነዚህን ሁሉ መጥፎ የሆኑ ህልሞች ከኔ ወስዶልኛል። አሁን ደግሞ እንደ ልጄ እንኳን ማቀፍ እንዳልችል ልታደርገኝ ነው። እባክሽ ወይዘሮ ሩቺያን አትበለኝ። ልቤን በቢላዋ እንደምትወገው ያክል ነው። አየሽ ወይዘሮ ሩቺያን፣ እዛ ጠረጴዛ ላይ መገኘት አልነበረብኝም። በብዙ ሰዎች ላይ ፍርሃትን ተመለከትኩኝ። ህይወቴን ሙሉ መወደድ እፈልግ ነበር። ሁሌም ቢሆን ጥሩ ሰው ለመሆን ሞክሬያለሁ፣ በሰዎች ዘንድ ተቀባይነት ለማግኘት። ነገር ግን መጨረሻ ላይ የተረዳሁት ይሄ ነገር ጥሩ መንገድ እንዳልሆነ ነው። ነገር ግን ይሄንን ነገር ለማድረግ አሁንም ቢሆን ብርታት የለኝም እማዬ እያለ በሚጠራት ጊዜ ሩቺያን አይኗ እየፈጠጠና ደስታዋን መቆጣጠር እያቃታት እንባዋ እየፈሰሰ እናቴ ብላ ጠራኝ እያለችም ፊቱን ትይዘዋለች። ካርታልም ፊቱን የያዘችበትን እጇን ወደፊት አምጥቶ መሳም ይጀምራል። እኔንም እናቴ ልጄ ብላ ጠርተኛለች። ከዚህ በኋላ የተቀረው ዓለም ቢወደኝም ባይወደኝም ምንም የሚፈጠር ነገር የለም። ሩቺያን በዚህ ነገር በጣም ተደሰተች። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ